ፖለቲካ የቼዝ ጨዋታ ነው ካላችሁ አልተሳሳታችሁም። ትላንት ወደ ገሃነም እንሰዳችኋለን ሲባባሉ የነበሩት ባላንጣዎች ዛሬ በምስጋና መተላለፍ ጀምረዋል። በዓለም የኢኮኖሚ ደም ስር ላይ የተደቀነው መቆለፊያ በድንገትም ተከፍቷል። ኢራን የሆርሙዝ ወሽመጥን ለሁሉም የንግድ መርከቦች ክፍት ማድረጓን ይፋ አድርጋለች። ይህን ተከትሎ ፕሬዝዳንት ትራምፕ አመሰግናለሁ በማለት በትሩዝ ገጻቸው ላይ ታሪክ የማይረሳው ምስጋና አቅርበዋል። ፍጥጫው በዲፕሎማሲ ተተክቷል ማለት ነው። እኛ ምን አገባን ለምትሉ ፖለቲካው የነሱ ቢሆንም ውጤቱ ግን የኛ ነው። ወሽመጡ መከፈቱን ተከትሎ የዓለም የነዳጅ ዋጋ በ11 በመቶ በአንድ ጀንበር አሽቆልቁሏል። $102 የነበረው ነዳጅ ወደ $90 ወርዷል። ጥያቄው ግን ይሄ ነው። ይህ የተኩስ አቁምና የሰርጡ መከፈት ለምን አሁን ሆነ? በትራምፕ ብልህነት ወይስ በኢራን ብልጣብልጥነት? የነዳጅ ዋጋ መውረድ በሀገራችን ገበያ ላይ ለውጥ ያመጣል ወይስ ባለበት ይቀጥላል? ሐሳባችሁን አስቀምጡልኝ። ለየት ላሉ መረጃዎች ፎሎ ማድረጋችሁ እንዳይረሳ። መልካም ጊዜ